ሶሪ የለውም እናቴ፣ አይዞሽ በእናትሽ። ከዛ የዛን ቀን ትዝ ይለናል። ደህና ሆኖ ለአምስተኛ ጊዜ ማለት ነው ረሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ያውቃሉ የሱን ኬስ ምናምን። እነሱም ራሱ በቃ ደስ ብለውን ቦታ ረሃብ ለማግኘት በጣም ቀላል አይደለም። በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ ጊዜ ስራ ላይ እኮ ቆይ ያልገባኝ ነገር ከቱርክ ወደ ስዊዘርላንድ ተመልሳችሁ አንቺ ስራሽን ለመጀመር ማለት ነው ተመልሳችኋል። ኦልሬዲ ወደ ስዊዘርላንድ ተመለስን። 1 ወር ተቀመጥኩኝ ያለ ስራ። ኦኬ። ስለዚህ ቤት ስለተቀመጥኩ ምት የት ቤት ለብቻችሁ አንቺ ለባልሽ ተከራይታችሁ ነበር የምትኖሩት ወይስ ከቤተሰቦቹ ጋር ነው አብራችሁ? ነው እኔና ባሌ አብረን ነው የምንኖረው ቤታችን ማለት ነው። መንግስት ቤት ሰጥቷችሁ ወይስ ተከራይታችሁ? ለምን ተከራይተን ኦኬ። እሺ ታዲያ ባልሽ ታሞ ሆስፒታል ሲተኛ የቤት ኪራይ ማን ይከፍላል? ባሌ ደሞዝተኛ ነው። ስቲል ደሞዝተኛ ነው። ኦኬ ማለት ደሞዝ አለው ካምፓኒ ከፍለዋል እና እኔም ደሞዝ አለኝ። ኦኬ ጥሩ። እሺ ከዛ ቤት መቀመጥ ደብሮሽ ወደ ስራ ልትመለሽ ነው? 1 ወር ተቀምጠሽ እሱ ጋር ነው ያቆምነው። ያ ከዛ ምክንያቱም ሰዓት ስላለው ገደቡ በየጊዜው መሄድ ስለማልችል በቃ ወደ እስራኤል ጀምር። ከዛ ደግሞ ኃላፊም አለቃይም ማትመለሽም ከሆነ አሳውቂኝ ምናምን ብለው ነገሩኝ። ምክንያቱም 1 ወር ምናምን ያለ ምንም ተቀመጥ። ከዛ በቃ ምንም ባሌ ነበር በመኪና የሚደርሰኝ። እኔ መንጃ ፈቃድ የለኝም፣ ያለ መኪና ደግሞ መሄድ አልችልም። ከዛ የባሌን አባት አናገርኩትና እሱ ሊያደርሰኝ ተስማማ። ከዛ የዛኔ ለመጀመሪያ ጊዜ ስንሄድ ከቱርክ መጥተው ነው መጡ። መጡ ወደ ቱርክ ሄደዋል ብለሽ ነው? መጡ እኮ ሰፖርት ሊያደርጉኝ ልጃቸውንም ለመጠየቅ እኔንም ሊረዱኝ ነው የመጡት። ስቲል እስካሁን ከኔ ጋር ናቸው። ኦኬ ከዛ የት ቤት ይኖራሉ ታዲያ? ከኔ ጋር ቤታችን ትልቅ ነው። ቤት ውስጥ ኦኬ እሺ። ከዛ የባሌ አባት ነበር መጀመሪያ የመጣው፣ እናቱ አልመጣችም ነበር። ከዛ እሱ ስራ ይደርሰኛል ጠዋት እና ለመጀመሪያ ጊዜ ስንሄድ መንገዱን ብዙ ጊዜ የሄድኩበትን ስራ ማለት ነው መንገዱን አላውቀውም። ከዛ በጂፒኤስ አደረግንና በጣም ግራ ስንገባ ምናምን ለተወሰነ ጊዜ ለዛ እስከሚሄድ ድረስ ብዙ ጊዜ የሄድኩበት መንገድ ማለት ነው ዞሬ ስለማላየው እና ከሱ ጋር ሲሆን እንኳን ማውቀውን መንገዱ ራሱ አላውቀውም። ማለት የሆነ ሁሉም ነገር የሚመራኝ እሱ ነው የሆነ ከዛ በኋላ በቃ ሁሉም ነገሮች ሁሉ ከበዱኝ። ሁሉንም ነገር በራሴ ማድረግ ጀመርኩ። ሆስፒታል መሄድ፣ ከዛ ሐኪሞችን ማናገር ስላለው ነገር፣ ቢሎችን መክፈል፣ ይሄ ሁሉንም ነገር የሚያደርገው እሱ ነበር። ከዛ አንዳንዴ ደግሞ እዚህ ሀገር አንዳንድ ዘረኞች አሉ። ቋንቋ መናገር ሳትቺ ስቀሪ በደንብ እንትን ይሉሻል ምናምን፣ ትክክል ፍሎይንት ካልሆንሽ ምናምን ያመናጭቁሻል። ሐኪም ቤት ውስጥም እንደዛው። ግን በጣም ጥሩዎቹም አሉ አንደርስታንዳርጉና አብዛኛው ጊዜ ኮሚኒኬት ማድረገው ከዶክተሮች ጋር እናድርገናል። ማየትም አይችልም፣ አናቅም፣ ምን እንደሚፈጠርም አናቅም። ራስሽን አዘጋጂ ያለበት ሁኔታ ሁሌ ነው። በቃ ይሄ በቀን ነበር የሚነግሩን። እና ግን ይተነፍሳል። በማሽን ነው የሚተነፍሰው ወይስ በራሱ ነው የሚተነፍሰው? ማሽን ተገጥሞለታል መተንፈሻ? በማሽን ነው። ያ አይኑ ክፍት ሆኖ ግን አይኑ ክፍት ሆኖ ግን አይኑ መጀመሪያ ክፍት ሆኖ አይኑ እንትን አይልም፣ አይጨፍንም። እንዲህ ሰው ሲኖር ሪያክሽን አያሳይም። እና ለዛ ነው ምናልባት አይኑ ጠፍቶ ይሆን ብለው የሚያስቡት ማለት ነው። አይኑ ክፍት ነው። አሁን ለምሳሌ አንቺ ስታልፊ ወይ ስታናግሪ ምናምን እንትን አይልም እና ከዛ አያሳይም ምንም። እና የመጀመሪያ ቀን የዛን ቀን በቃ ሁሌ ጎግል እያደረኩኝ እንደዚህ እንዴት ነው መረዳቸው እንደዚህ ማድረግ ምረዳው ምን ባደርግ ነው ያለሽ ኔትወርክ ነጥሎሽ ምን ባደርግ ነው ምረዳው ምናምን የሚለውን ነገሮችን እያነበብኩኝ ብዙ ነገር እያነበብኩ ከዛ
አንዳንዴ ባያዩንም እንደዚህ እንትን ባይሉንም ምናልባት እየሰማን ሊሆን ስለሚችል ለዛ የተቻለን በቃ ጥሩ ነገር ማውራት፣ የድሮ ነገሮች ማውራት፣ የሚወደውን ነገር ሙዚቃ ምናምን የተለያዩ ነገር ማድረግ። ከዛ እኔ ሁሌም እየሄድኩኝ እንትን ሌተር እየጻፍኩኝ አነብለታለሁ፣ ሙዚቃዎችን ከፍትለታለሁ፣ የሚወደውን ሙዚቃዎች በቃ ስለ ኳስ ይወዳል፣ ስፖርት ይወዳል፣ ስለ ኳስ ምናምን ሁሉንም ነገር አወራል እና አንድ ነገር ጥሩ መጥፎ ነገር አንዳንዴ በጣም ማልቀስ ፈልግ ራሱ ይዘዋለሁ እንደምንም። እንደዛ ሳረግ አንድ ቀን አይሲ ውስጥ ሆኖ ለመጀመሪያ ጊዜ ዝም ብዬ ነው የጠየኩት። እኔ ይመልስልኛል ብዬ አላሰብኩም እና አር ዩ ታየርድ ብዬ ዝም ብዬ አልኩት። ከዛ ምንም መልስ የለም፣ ሪያክሽን የለም። ከዛ ቁጭ ብዬ ዝም ብዬ ሙዚቃ እየዘፈንኩኝ እያለ ነው ብሎ በአፉ ምልክት አሳየኝ ትንሽ በዝግታ ድምፅ። ከዛ እዚህ እንዳለ አወኩኝና ለሐኪሞችም ነገርኳቸው። ከዛ እነሱም ሁሉም ደስ አለ። በጣም የመጨረሻ የዛኔ በደስታ ብዛት ማልቀስ ጀመርኩኝ። ከዛ ሳለቀስ አየኝና ቅንድቡን አጨማደደው። አታልቅሽ አይነት ነገር ማለት ነው። እንደዚህ ቅንድቡን እንትን አደረገም። እንደዚህ የማኩረፍ ምልክት የለም፣ ስታለቅሽ አዝናለው አይነት ነገር ነው። ሁሌ እንደዛ ይለኛል። ሲከፋሽ ይከፋኛል። ከዛ እንደዛ ሲያደርግ ኦኬ እኔ ማለቅ ሰው የደስታ ነው፣ በጣም ደስ ስላለኝ ነው ኦኬ ምናምን አለ። ከዛ ስማይል ማሳየት ጀመረ። ከዛ ሪያክሽኖችንም ማሳየት ሲጀምር በጣም ደስ አለኝ። ሐኪሞቹም ነገርኳቸው፣ እነሱም አዩ ምናምን ደስ አላቸው። ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ። ምክንያቱም ሰው ሲራመድ ማየት ጀመረ። ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ። ከዛ እንደሚያይ ምናምን አረጋገጥን። ከዛ ደስ አይባል። ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን። ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ። ከዛ በሁለተኛው ቀን ኢንፌክሽን አጋጥመውና የበለጠ በቃ እንትላለ ወደኋላ ተመለሰ። ያሳየው ይሄ ፕሮግረስ እንዳለ ወደኋላ ተመለሰ። የምን ኢንፌክሽን? ይሄ ሰርጀሪ የተሰራበት ቦታ እና ደግሞ ለመተንፈሻ አእምሮን ጭንቅላቱን ነበር ሰርጀሪ የተደረገው። ያ ሁለት ቦታ። ከዛ በኋላ ያ ነገር ከገጠመው በኋላ የተለያየ በሽታ መጣበት። በቃ ይሄ ኢንፌክሽኑ የሳምባም ኢንፌክሽን በማሽኑ ምክንያት እና ደግሞ ሰዎች እንትናቸው አይምሯቸው ሲጎዳ እንደዚህ ስትሮክ፣ ብሬን ብሊድ ሲያጋጥማቸው በራስ መዋጥ ምናምን አይችሉም። ይሄ በቃ መተንፈስም ያስቸግራቸዋል እና በዛ ምክንያት አንገት ላይ የሚደረግ ቀዳዳ አለ፣ እንዲተነፍሱ የሚደረግላቸዋል። አላቅም ካወቃችሁት። እኔም ለመጀመሪያ ጊዜ በባላይ ነው ያወቅኩት እና እኮ እንደዚህ እዚህ ጋር ይቅርታ፣ እዚህ ጋር ይበሳልና ይበሳል። ከዛ ምግብ በመርፌ ይደረጋል። ኖ ለምግብ አይደለም፣ ለመተንፈሻ ነው። ቱቦ ይደረጋል። ለመተንፈሻ ነው። ኦኬ በራሳቸው መዋጥ ስለማይችሉ ስትይኝ እንትን መሰለኝ። ያ መዋጥም ስለማይችሉ ምግብም በዚህ የሚደረግላቸው አሉ አይደል? ያ ምግብ የሚሰጠው በፊት በአፍንጫው ነበር። ከዛ በቃ በሆዱ አደረጉለት። በሆዱ ላይ ስለዚህ አንድ ቀዳዳ እዚህ ጋር መተንፈሻ፣ አንድ ቀዳዳ ደግሞ ሆዱ ላይ ለምግብ። ያ ኦኬ። ከዛ እንደዛ አድርገውለት እንትኑ ይሄ ኢንፌክሽን ተያዘ። ሳምባውን በጣም ተጎዳ፣ ታመመ፣ በጣም የመጨረሻ ታመመ። ድጋሚ አይሲዩ ውስጥ ገባ። በዚህ በማሽን በመተንፈሻ ምናምን በተለያየ ምክንያት እና አይሲዩ ውስጥ ገባ። ከዛ የመጨረሻ ታመመ። በቃ እንደገና የልብ ምቱ ይጨምራል። በጣም ብዙ ለሁለት ወር ምናምን ያህል ሲመላለስ ነው። በቃ ኖርማል ክፍል አይሲዩ፣ ኖርማል ክፍል አይሲዩ ምናምን ከዛ ነበር። ከዛ በቃ ከእነሱም እኛ ምንም ልናደርግ አንችልም። በቃ ምንም ተስፋው ምን እንደሆነም አናውቅም ምናምን ብለው ነገር ነው ማለት በዚህ ሁሉ መሀል መንቀሳቀስ አይችልም። እጁንም ጣቱንም አያንቀሳቅስም ነበር እና ከዛ በመሀል ከተሻለው ሲሻለው ደግሞ ወደ ሪሃብ ታውቂያለሽ አይደል? ወደ ሪሃብ ያ እዛ መሄድ ነበረበት ከሆስፒታሉን ሲጨርስ ማለት ነው። ሆስፒታላይዝ ተደርጎ ሲጨርስ ከዛ ወደ ሪሃብ ሄደ።
እዛም ደግሞ በጣም ታመመ እና ድጋሚ በአምቡላንስ ተመለሰ ወደ ሆስፒታል። እንደዛ ለ5 ጊዜ እንደዛ ተፈጠረ። ይሄዳል ይመጣል፣ ይሄዳል ይመጣል። ከዛም እንደዚህ በመሃል ያ ሲፈጠር ከዛ ያው እኔም እየሰራው ግን ኤቭሪዴይ ሄዳለሁ ሆስፒታል ማለት ነው። ከዛ ግን እያየው ለመጀመሪያ ምንም ነገር ሲፈጠር እኔ አብሬ ብዙ ስለማሳለፍ ማውቀው እኔ ነኝ እና ለሐኪሞቹ የምነግራቸው እኔ ነኝ። ምክንያቱም ማንም ሊረዳውና እንትን ሊለው አልቻለም። ከዛ እንዴት መግባባት እንዳለበት አስተማርኩት። በእጁ ብጣቱን ይሄ አውራ ጣቱን ወደ ላይ ያዝ፣ ከዛ ወደ ታች ሲያደርግ ነው እንደዛ ህመም አለብክ ያ ምናምን እንደዛ ነገሮችን። ከዛ ከነሱ ጋር እንደዛ መግባባት ጀመረ። ምክንያቱም ማውራት ስለማይችል ሌላውን ማንቀሳቀስ ስለማይችል ከዛ ጣቶቹ ማንቀሳቀስም ጀመረ። ትንሽ ትንሽ እዛ ሆስፒታል ውስጥ ሆኖ ቴራፒ ይሰጠዋል። ትንሽ ትንሽ ማለት ነው ለ30 ደቂቃ በቀን። ከዛ ያንን ነገር እያሳየሁት ምናምን ከዛ እኔም እየሰራው አንዳንዴ በጣም እየሰራው በመሀል አንድ ቀን በጣም ደስ ብሎን ወደ ሪሃብ ደህና ሆነ ብለን ሪሃብ ሄደ። ከዛ ሶሪ የለውም እናቴ አይዞሽ በእናትሽ። ከዛ የዛን ቀን ትዝ ይለናል ደህና ሆኖ ለ5ኛ ጊዜ ማለት ነው ሪሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ያውቃሉ የሱን ኬስ ምናምን። እነሱም ራሱ በቃ ደስ ብለውን ቦታ ሪሃብ ለማግኘት በጣም ቀላል አይደለም። በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ አለው እና በቃ ከዚህ በኋላ አይመለስም ይሄ መጨረሻ ነው የሚሆነው ብለን ሄደ። በጣም ደስ ብሎን ከዛ ሪሃብም እኛም ሄድን። እናቱም ሁላቸው ደስ ብሎን ከዛ ሐኪሞቹንም እዛ ማይሉት አናገር ናቸው። ከዛ ለመጨረሻ ጊዜ ለዚህ ለ5ኛው ጊዜ ሲሄድ ማለት ነው የሪሃብ ሐኪሞቹ ራሱ ተገረሙ። ምክንያቱም በዛ ሰዓት ያለው እንትን ፕሮግረስ ነበረው። እጁን ማንቀሳቀስ ጀመረ የዛኔ ደግሞ እና ደግሞ መግባባትም ጀመረ እንደዚህ በትንሽ የስ ነው ማለት ያ ናይን በጀርመንኛ እና መግባባት ጀመረ። ዛኔ እነሱም ደስ አላቸው። በቃ አሁን አሪፍ ነው የሚመስለን፣ በጣም አሪፍ ላይ ነው፣ ምክንያት ይሰራል፣ ከዚህ በኋላ ተስፋ አለው ለምን አሉን። ከዛ እነሱም ደስ ብሎን በቃ ብለን ቆይተን ከሱ ጋር አምሽተን ወደ ቤት ሄድን። ከዛ በሁለተኛው ቀን ስራ ሄድኩኝ። ስራ በመሀል እየሰራው ያለ ትዝ ይለኛል በኢትዮጵያ 6 ሰዓት ማለት ነው ከሰዓት እና ተደወለልኝ ስልክ ከሪሃብ ባለቤትሽ በጣም ስለታመመ ልከነዋል፣ በአምቡላንስ ወደ ሆስፒታል ልከነዋል። በተንፈስ ስለከበደው እንትን ሳምባውን እንደገና ኢንፌክሽን አጋጠመው። ከዛ በቃ የዛኔ በጣም ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ። ከዛ አልቻልኩም፣ አለቀስኩኝ እዛው እየሰራው። ከዛ ሄድኩኝና ላለቃይ ወደ ቤት መሄድ ፈልጋለሁ አልኳት። ከዛ አየችኝና ባለቤትሽ ሞተ እንዴ አለችኝ። ከዛ በጣም አናደደችኝና በጣም ይሄ ጥያቄዋ ራሱ አስለቀሰኝና እዛው ማልቀስ ጀመርኩኝ። ከዛ አይደለም አሞት ነው መሄድ አለብኝ አልኳት። ኦኬ ሂጂ ምናምን አለችኝ። ከዛ ሄድኩኝ ወደ ቤት። ከዛ ወደ ሆስፒታል ሄድን። እዛ ኢመርጀንሲ ውስጥ ነበር ምናምን። ከዛ ሞታል፣ በጣም ትኩሳት አለው፣ የመጨረሻ ልቡ በጣም እንትን ይላል፣ ይበታል ከፍተኛ። ከዛ መድኃኒት ሰጡት ምናምን፣ የተሻለ እየተስተካከለ መጣ። እንደዚህ በመሀል ብዙ ጊዜ አይሲ ውስጥ ገብቶ ተመለሰ፣ ብዙ ጊዜ ማለት ነው። እና ከዛ በመጨረሻም ኖርማል ክፍል ገባ። የሆነ ስቴሽን አሪፍ ስቴሽን ነበረ እዛ እና ከዛ እዛ አሪፍ ፕሮግረስ እያደረገ መጣ፣ ተስተካከለ። እንትኑ ኮሚኒኬሽን ስኪሉ ተስተካከለ። ከኛ ጋርም ኮሚኒኬት ማድረግ ጀመረ፣ ማውራት ጀመረ። ግን ሲያወራል በደንብ እና ጥያቄዎችን ስጠይቀው መመለስ ጀመረ። የሚመልሰው ደግሞ ትክክለኛ መልስ ነው። ስለዚህ ጭንቅላቱ በደንብ እንደሚሰራ እንደሚያስታውስ ነገር እና መቀለድም ራሱ ትንሽ ብዙ ማውራት ሳይጀምር በትንሹም መቀለድ ጀመረ። እጁ ማንቀሳቀስ ወደ ላይ ከፍ ማድረግ፣ እግሩንም እንደዛው ማንቀሳቀስ ጀመረ። ከዛ ያው እንደዚህ እያልን
ስንት ወር ነው አሁን? 8 ወር ማለት ነው ያ ከተፈጠረ። ከዛ አሁን እንትን ማለት ጀመረ ማውራት፣ አንገቱ ላይ ያለው ነገር ተነሳለት። ከዛ ወደ ሌላ ሪሃብ ስፔሻላይዝድ እሱ እንደዚህ በሱ ኬዝ ላሉ ተብሎ ሌላ ተፈልጎ ተገኘና እዛም ደግሞ ያንን ለማግኘት በጣም